ማርያም በሥጋ ሳትመለኮት ዘወርቂ መንፈስ ቅዱስ ዘለለኪ ዋይለሉድ አጽንዓኪ ድንግል በሊናኪ ድንግል በሥጋኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሙ ነግረኩ ማዊ ፍራን ቤተ ክርስቲያን አንድ አምላክ በተባሉ በአብ ወወልድ ወመንፈስ ቅዱስ ስም አምኜ የቤተ ክርስቲያን ልጆች የምነግራችሁን ስሙ። እግዚአብሔር ይባርካችሁ። ሰማያና ምድራን መንፈስ ምስጋና መመስገን እናቻላቸው። ወለተ ድንግል የምትሆን እመቤታችን ቅድስት ድንግል ማርያም ተአምር ለመስማት ያልነበራችሁ ያብራላችሁ። በረከተ ልመናዋ ከእኛ ጋር ለዘላለሙ ይኑር አሜን። በተራመረ አስቀድሞ ይነበዙን ዘንባቸውን ቁጠሩ ይስሙ። በዕብራይስጥ ማርያም የምትባል እመቤታችንን ክብሯን ልዝማን ምስጋና በልቦናቸው አሳድሮ አኑሮ። ማርያም ማለት መንግሥተ ሰማያት መርታ የምታገባለት እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ስለ እግዝእትነ ማርያም ዓለሙ ተፈጠረ። ስለ እግዝእትነ ማርያም አዳምና ሔዋን ተፈጠሩ። አዳምና እመቤታችን ማርያም ከእሷ አብራክ ሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወት ይልሽላት ነበር። የእመቤታችን ማርያም ክብሯ ምስጋናዋ ተወልዶ ተጽፎ ብራና በቻሉ ነበር። የሰማውስ የሚቻለው የሚኖረው ነገር ስምስ የሚቻለው ምን ልብ ነው? አስቦ እንደርስስ የሚቻለው እንደምን ያለ ሊና ነው። ነገር ግን የተቻለን ያን ከምስጋና ጥቂት እነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና ከአብርሃም እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴት እስከ ዳዊት ድረስ በብዙ ምሳሌ እየታየ ትነገር ነበር። የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት በተገኘው በእናቷ በኩል ከካህናት ከአሮን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጅ ለማን ተሰጠው? ኃጢአትን እስከ ማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደመ ዘመን በምኞት በድለው ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም ያ ማረፊያውን ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያውን ማን ነው? እንደ እመቤታችን እንደ ማርያም ለመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ከእመቤታችን ማርያም በቀር እሳትን የተሸከመ ኃጢአትን የሚያሰራ የለም። እመቤታችን ማርያም ከመላእክት ይልቅ ትነጻለች። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆን አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክ በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትናገር ትሰበክ ነበር። እመቤታችን ማርያም በምሕረት አንደበት ትመሰገናለች። እና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ናትና በጎ አገልግሎትን የሚያገለግላት ዋጋውን ሰጠዋለች። ሳትጠራጠሩ ብዙ በበናችሁ መኖባት እሷ መድኃኒታችሁ ናትና መስሏት ስገዱ። ለእሱላም ያሰገደ በቆሞት ቦታ ይጥፋ ስም አጠራሩን አይተው በሰማይ ያሉ መላእክት ሊሆን ይደረግ እንደሚመሩ አይኑ ዘተገፈሰ እምቅድመ ትወለድ ድንግል ቤተ ክህነት ሆነት መድኃኒተ ዓለም ኮነ ደመ ጽጌ ክርስቶስ ሰግደታ በኪ በአውራከ ሥጋ ወነፍስ በከመ ሰገደ ወልድኪ ዮሐንስ በከመ እሰግድለኪ እሰግድለኪ ሦስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰውን ሙሽራ ተቀብላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ ካመሰገነሽን የማመሰግንሻለሁ። የተፋ በሕግ አዳምን የፈለገው ባገኘው ጊዜ ተሸክሞ እውነተኛ ጠበቀች። ክርስቶስ ካንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት ሔዋን የሚያሰቃያት ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ላይ ሆኖ ወደ አንቺ የመጣ በአንቺ የሚያደረ ቅድስት ምድር እመቤቴ ድንግል ማርያም ሆይ ደስ ይበልሽ። በቅዱሳን አድሮኝ ኖር እግዚአብሔር ባንቺ እግዚአብሔር ቃል ባንቺ የተገለጠ እመቤቴ ማርያም ሆይ ደስ ይበልሽ። ከአብና ከመንፈስ ቅዱስ ጋር የምትሰግድለት እግዚአብሔር ቃል ካንቺ ይወለድ ዘንድ የወለደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን የሆንኩለት የጌታ እኔ ሐዋርያው የሆንኩለት የጌታዬ እናት እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ እናት በድንግልናሽ እንዳይለወጥ የጠበቀሽን አማኑኤል ልጆችሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅፀንሽ መሠረት ሳይናወጥ አምላክን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ልዩ መድኃኒታችን በወለደሽ እናትና አገልጋይ ተብለሻልና ሰላምታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። ከተወደደው ልጅሽ
ማታም ስጣት አትቸኩል አለው። እንዲህም አደረገ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች የክብርት እመቤታችንን ስዕል እጅ ሲነሳ ስዕሏ ያለበትን አምድ በእጁ ዳሰሰ። የጣቶቹን አሻራ ምልክት በስዕሉ አምድ ላይ ተቀረጸች፣ እስከ ዛሬም ትኖራለች። አባ ብንያምም በቤተ ክርስቲያን ቅዳሴውን ቀድሶ ሲፈጽም የኤጲፋንዮስን በዓል አከበረ። እግዚአብሔርም ውሃውን አፈለቀላቸው፣ ስሙንም ዮርዳኖስ አሉት። ሊቀ ጳጳሳቱ አባ ብንያምም ተጠመቀ። የተሰበሰቡትን ሁሉ ተጠመቁ። ሥርዓቱን ሁሉ ከፈጸሙ በኋላ ወደ እስክንድርያ ተመለሱ። ወደ ንጉሡም መልእክተኞችን ልኮ የሆነውን ሁሉ ነገሩት። ንጉሡም የንጉሡም ቤተሰቦች በታላቅ ደስታ ደስ አላቸው። የንጉሡ ዘይኑ ልጅ ኢላሪያ ይህንን በሰማች ጊዜ ከአባቷ ኮብልላ ወደ አስቄጥስ ገዳም ደርሳ በዚያ መነኮሰች። ንጉሡም የግብፅን ግብሩን ሁሉ መነኮሳቱ ለሚፈልጉት ለገዳሙ ሥራና ለመነኮሳቱ ቤቶች መስሪያ ሊሆን ይሰጣቸው ዘንድ የግብፅን ገዢ አዘዘ። ይህንንም በጎ መታሰቢያ ከፈጸመ በኋላ በሰላም በፍቅር አርፎ በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በክብርት እመቤታችን ማርያም ጸሎት ወደ መንግሥተ ሰማያት ገባ። ልመኗ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ወላዲተ አምላክ ማርያም ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋዕ መድኃኒት ለዘይሰምዑ ከመ ይባርኩነ ይፈኑ አብርሃም ለፀባይነ ይጾት ታቦን ሲሎ ኢየሱስ ክርስቶስ
እግዚአብሔር ግን አምባ መጠጊያዬ ሆነኝ። ወይን የማቴዎስ ወንጌል ምዕራፍ 26 ከቁጥር 17 እስከ 19። ከፋሲካ በዓል መጀመሪያ ቀን ደቀ መዛሙርቱ ወደ ጌታ ኢየሱስ ቀርበው በጋ ፋሲካ ትበላ ዘንድ ቤት ልናዘጋጅልህ ትወዳለህ አሉት። ጌታ ኢየሱስም ከእገሌ ዘንድ ወደ ከተማ ሂዳችሁ ለባለቤቱን መምህር ጊዜው ደርሷልና ከደቀ መዛሙርቱ ጋራ ፋሲካን ካንተ ዘንድ አደርጋለሁ ብሎአል በሉት አላቸው። ደቀ መዛሙርቱ ጌታ ኢየሱስ እንዳዘዛቸው አደረጉ። በጋ ፋሲካንም አዘጋጁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ስለዚህ ቦታ መጽናት በቅዱሳን አባቶቻችን ስም ስለሚጠሩ ቦታዎችና ገዳማት በውስጣቸው ስለሚኖሩ ሽማግሌዎችን በጠቅላላም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ የእኛንን ኃጢአታችንን ያስተሰርይልን እንጸልዩ። በዚህ ቦታና በሌሎች ቦታዎች ለሚገኙ በነፍስ ሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛ ለእነሱም ሕይወቱን ጤንነቱን ሰጥቶ ብዙ ነገር ያደርግላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በሸለቆ በሌላ መንገድ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ
በቀና መንገድ መጥቶ በሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ እኛን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። እግዚኦ በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ሁሉ ፍሬ ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ በክፋት ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በደጆችና በራጆች ሁሉ ፊት ይቅርታ ምሕረትን እንዲሰጠን ልቦናቸውን ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ለሀገራችን ኢትዮጵያ ስለ አስተዳዳሪዎቿ በጠረፎቿ ጥላት መከላከል ያሉትን በሰላም ይጠብቅልን ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናት መልካም ነገር ያስቡ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ስለ ሀገራችን ስለ ኢትዮጵያ ስለ አስተዳዳሪዎቿ በጠረፍ ጠላት መከላከል ያሉትን ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናት መልካም ነገር ያስቡ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ስለሞቱ አባቶቻችን ወንድሞቻችን እነሱ ከተቀደሱት አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት አባቶቻችን ኤጲስቆጶሳት አባቶቻችን ቆሞሳት አባቶቻችን ቀሳውስት ወንድሞቻችን ዲያቆናት አባቶቻችን መነኮሳት ወንድሞቻችን ዘዋውያን ሌሎችም ክርስቲያን ወገን በሞት ያረፉ ሁሉ ጌታ ዕረፍተ ነፍስ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ክርስቲያን እምነት ተፈጸመላቸው ወገኖቻችን ጌታ ይባርካቸው እስከ መጨረሻይቱ ሙከራ ድረስ በቀናች ሃይማኖት ያጸናቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ሐዋርያት ስለሰበሰባትና ስላጸኗት ስለ አንዲት ቤተ ክርስቲያን ሰላም ስለ ሕዝቡ ሁሉ መዳንና ስለ ፍቅረ ሁሉ መጠበቅ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለ አባታችን አባ ማትያስ የኢትዮጵያ ፓትርያርክ ጳጳሳት አለቃ ስለ አባቶቻችን የጳጳሳት አለቆች ኤጲስቆጶሳት ስለ ደቡብ ሊቀ ጳጳሳችን አባ ናትናኤል ሕይወትና አኗኗር ሰፊ ዘመንና ረዥም ዓመታት ተሰጥቶ ነበር። ስብከታቸው እያንዳንዳቸው ሰላም ያጸናቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስላላቸው በክርስቲያን አንድነት ጌታ ይጠብቃቸው በሰላም ያስፈጽማቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በሥራቸው እንዲጸኑ ይረዳቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በየስፍራው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን ይሰጣቸው ዘንድ ይቅርታ ያድላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለቁርባን የሚሆነውን ስንዴውን፣ ዕጣኑን፣ ገድቦን፣ ዘይቱን፣ መብራቱን የሚመነበርባቸው መጽሐፍ ሌላውንም የቤተ ክርስቲያን ዕቃ ሁሉ በመስጠት ስለሚጠብቁ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። እያንዳንዳቸውን ልንጠራቸው ስላዘዙ የቤተ ክርስቲያን ሊቃውንትና ታላላቅ አባቶች ጌታ ይባርካቸው ያክብራቸው። በባለሥልጣኖችና በሽማምንቶች ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስጋ ለደዌነት ስለደከሙና ለተቸገሩ ለባልቴቲቱ አባትና ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቁ ሰዎች የተጨነቀችን ሰውነት በማናቸው ቦታ ሁሉ ጌታ ራርቶ ይቅር ይለን ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት ማሽከላት ያሉ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውን ሰጥቶ እነርሱንም እኛንም ያድን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ነፍሳቸው ይቅርታን እየፈለጉ በሆነ በዚህ ስፍራ ስለተሰበሰቡ ሁሉ የእውነተኛ አምላካችን ጌታችን ይቅርታ ፈርዶላቸው ዘንድ እኛንም ኃጢአታችንን
ኦ